እንዲህ የሚያረጋው የቤት ጣጣ ነው ይላሉ። ስለዚህ የዘመናችን መንፈስ ቀጥታ ከዶሮ ወደ በግ ሄደ፣ ከበግ ወደ ከብት ሄደ፣ ከከብት ቀጥታ ወደ ሰው ሄደ። ወደ ሰው መሄድ ደግሞ በዚህ በ21ኛው ክፍለ ዘመን የመጨረሻው መስዋዕት ነው ማለት ነው። የሰይጣን ፍቅር ወንዝ አያሻግርም። የዲያብሎስ ፍቅር ወንዝ አያሻግርም። ከቻለ ከወንዝ ማዶ እንድትወድቅ ያደርጋል። ካልቻለ ወንዝ ውስጥ ይደፍቅሃል። የክፉ መንፈስ መረጃ ከሌላችሁ ሁል ጊዜ ችግሮቻችንን አድምጠን በሕክምና ብቻ እንዋጋዋለን ብትሉ ይሄ የተሳሳተ አቅጣጫ ነው። ቡዳዛር አሁን ተስተካከለልህ። እንዲሁ ቡዳ ነኝ ካለ የተበላ ከውጭ የገባ ቡዳ ይመስላል። ቡዳዛር ነኝ ካለ ግን አረጋገጠ። በቃ ማለት ከዘር ማንዘር መጥቶ ራሱ ምን አደረገ ማለት ነው? ቡዳዛር ሆነ ማለት ነው። አንተስ ስንት ዶሮ ነው የሚቀርብልህ? እኔ በግ ነው የምፈልገው። ከድሮም በግ ነው ማሳረደው። በግድ በግ ኖረ አልኖረ ምናምን አይሰራም። እስቲ ቆም ተነስ። አንበሳ ነህ ማለት ነው። አይሰራም። ኖረ አልኖረ አይሰራም። መምጣት አለበት። አዎ፣ ከጠፋ ደግሞ መሰባበር ነው። እሷን ማጋጨት ነው። ከቤተሰብ ከባሏ ከምኗ ማጋጨት ነው። ወርቋን መውሰድ ነው። ከዛ ይቀልልኛል። እና ወደዚህ ቦታ መርጠን የተቀመጥከው? አዎ፣ ልቧ ላይ ተቀመጥኩኝ። ደሟን ጠጣሁት። ጥጥት አድርጌ ደሟን ጨረስ አድርጌ። ለምን? በቃ ደም ነው የምፈልገው። ለምን ደም? የሰው ደም። ድሮ በትናንሽ ነገር የሚገበሩና በትናንሽ ነገር ስራቸውን የሚያቆሙ ልክ እንደተከበሩ አድርገው ቆጥረው አመታዊ ወይም ወርሃዊ የሆኑ ግብሮችን የለመዱ መናፍስቶች ከዶሮና ከበግ አያልፉም ነበረ። በጣም ቢጨምር በግ ነበር። በግም እኮ አሳርጃት በግርድ አስደርጌ ንጹህ ደሙን በማስታጠቢያ አስደርጌ ጥጥት ደሙን አንዳንድ በጣዖት መንፈስ የተመረዙ ሰዎች ደሙን ይቀዱና ሲያስቀምጡት ከነበረበት ያጡታል። መጀመሪያ ለመንፈሱ የመስጠት ልምድ ስለሚኖር ደሙን አስቀምጡና ለውቃቢ አምላካችሁ አስቀምጡት ይጠጣዋል ይባልና ያስቀምጡታል። ከዛ በተወሰነ ጊዜና ሰዓት ያጡታል። ያንን ደም አያችሁ ይላሉ፣ ያዩታል። አያችሁ በአንድ ጊዜ ደሙን ፉትን ያደረገው ውቃቢ አምላካችን፣ የቤቱ ጣጣ የቤቱ አምላካችን ይላሉ። የቤት ጣጣ የሚለው ቃል የመጣው አለ ምክንያት አይደለም። የቤት ጣጣ የሚለው በየጊዜው ግብሩን ስለሚጠይቅ የቤት ጣጣ ስላለብኝ ግብሩን ጠየቀኝ ጣጣ ብለውታል። ጣጣ አለበለዚያ ከመዝጊያው ጋርና ከግንቡ ጋር ከምሰሶው ጋር የማላተም ባህሪ ያለው ያላትማል። በቃ ስለሚያላትም ራሳቸውን ስለሚያሳብጣቸው ስለሚከሰክሳቸው የፍርሃት ቋንቋ ሲያወጡ ምን አሉት? የቤት ጣጣ። ይሄ መደበኛ ዘመናችን ቋንቋዎች ናቸው። አንዳንድ ሰዎችም በመካከሉ ለሚፈጠሩ አንዳንድ በረከት ማጣትን ጨምሮ ችግሮች፣ የጤና መታወክ ሲመጣ የቤት ጣጣ አለብሽ እንዴ ይላሉ። ይህንን አባባል እነማሆዮችም ይጋራሉ። እንዲህ የሚያረጋው የቤት ጣጣ ነው ይላሉ። ስለዚህ የዘመናችን መንፈስ ቀጥታ ከዶሮ ወደ በግ ሄደ፣ ከበግ ወደ ከብት ሄደ፣ ከከብት ቀጥታ ወደ ሰው ሄደ። ወደ ሰው መሄድ ደግሞ በዚህ በ21ኛው ክፍለ ዘመን የመጨረሻው መስዋዕት ነው ማለት ነው። የ21ኛው ክፍለ ዘመን የዚህ የጣዖቱ መንፈስ መስዋዕት ሰው ሆነ። በዘመናዊ ትውልድ ህይወትም ውስጥ ይሄው ነገር ተገለጠ ማለት ነው። ስለ ክፉ መንፈስ ያለን እንዲሁ ዝም ብሎ ለዘዝ ያለ ወይም ደግሞ ግምታችን ቀዝቃዛ በሆነ መንገድ መሄዳችን አሁን ተገቢ ወቅት አይደለም። አንደኛ
በአደጉ በሚባሉ ሀገሮችም ውስጥ ያለው የክፉ መንፈስ ምሪት በከፍተኛ ሁኔታ ባለበት ዘመን ውስጥ በቴክኖሎጂ አሰራር ሂደትም ውስጥ የክፉ ዲያብሎስ አሰራር ጣልቃ ከመግባቱ ጋር ተያይዞ የክፉ መንፈስ መረጃ ከሌላችሁ ሁል ጊዜ ችግሮቻችንን አድምጠን በሕክምና ብቻ እንዋጋዋለን ብትሉ ይሄ የተሳሳተ አቅጣጫ ነው። ስለዚህ ውሸት ነው እሱ በሕክምና ውሸት ነው። ምንም ነገር የምታጭበረብራቸው አይድንም። አዎ አይድንም። እኔ እኮ ሐኪም ቤት ሄጃለሁ፣ ጥቁር አንበሳ ሄጃለሁ። ወስዳሃታል? ሁሉ ሰው አዎ ያ ሁሉ ሰው ሲረበረብ እናቶች ልጄን አድኑልኝ ብለው ሲያለቅሱ እኔ ቅድሚያ ገባሁ። ግብት ተብዬ ምንም ሳልሆን ደሙን አስመጣሁኝና ደም ተሰጠኝና የሷን ደም ስጨርስ ጥጥት አረኩኝ። ከዛ ስንት ደም ተወሰድክ? 2 ደም ወሰድኩኝ። ለምን? በቃ ደም ነው የምፈልገው። ከዛ በኋላ ቢመረመር ምንም በሽታ የለም። ምንም ግርም አላቸው ዶክተሮቹ። አዎ ግርም። እንዴት አለምንም ነገር ደም ያልቃል አሉ። አለምንም ነገር? አዎ በቃ የለም ምንም ደም የለም። ምንም መድኃኒት ሳልወስድ ወደ ቤት ሄድኩኝ። በቃ ለምን እንዲህ አደረግ? በቃ ደም ነው የምፈልገው። እኔ ደም ነው የምፈልገው። ማን ነው ስምህ? ዛር። ዝም ብሎ ዛር ነው? ስም የለህም? የለኝም። ከደም ጋር ምን አገናኘህ አንተ? አያውቁኝማ፣ አስለምደውታል። በፊትም የአባቷ ዘመሮች አለባቸው በሙሉ። ምንድን ነው የሚገብሩህ የነበረው? እኔ በቃ የፈለው ልብስ፣ ነጭ ልብስ ምናምን፣ ዶሮ ያርዳሉ፣ ቅቤ ይጠጣሉ፣ በቃ ያከብሩታል። እሷ ግን ምንም አታውቅም። ማን ያከብሩታል የምትለኝ? እዛ የአባቷ ዘሮች በሙሉ ያምኑታል። ማንን ነው የሚያምኑት? ዛርን። ታዲያ ከእሷ ጋር ምን አገናኘ? በቃ ወደድኳት፣ እሷን ወደድኳት ከልጅነቷ ጀምሮ። የኔ ናት። ዛሬ እኮ ምን እንደዚህ እንዳመጣ አላውቅም። የኔ ናት። አንተ ስለት ነው የተወለደችው? እንዴት ነው? አይደለም በቃ እኔ ያረፍኩባት፣ እሷን ወደድኳት። የዛር የስለት ልጅ የዛሩ የስለት ልጅ እና ተጠጋጁ። እንዴት ነው የተወለደችው ልጅቱ? ጠንቋይ ቤት ሄደው 8 ናቸው ልጆቹ፣ ቤተሰብ እስከሷ ማለት ነው። ለ8ቱም ከፈለ አባቷ። ምን ብሎ ከፈለ? በቃ ልጆቼን ሚስቴ ስለሞተች ልጆቼን አድንልኝ ብሎ ሰጣቸው። ለጠንቋይ ሰጣቸው። አዎ ለእናንተ? አዎ እኛ ምንድን ነው? ጠንቋይም ነኝ፣ ዛርም ነኝ፣ ውቃቢም ነኝ፣ ቡዳም ነኝ እንዳለ። በዛር ስለት የተወለድ ከጉባኤ ውጣ ና ወደዚህ በኢየሱስ ክርስቶስ ስም። ለዛሩ ነው የተሰጠችው ልጅቱ። ምን ብለው ነው የተሳሉት? እንዴት ነው የተወለደችው? እናቷ ሙጫ ሆና ነው የወለደቻት። እና አንተ ነው የተሰጠችው? ተስላ ነው የተወለድኩት። ምን ብላ? ልጄን በሰላም እንድትወልድልኝ እና ስታሪክ ለሷ አገልጋይ አደርጋለሁኝ። ቡና ፊት ሆነልኝ ብላ ቡና አፊት ሆነልኝ ብላ ነው። መካን ነበረች አይደለም? ሙጫ ናት። ሙጫ ሆና ነው። አሁን አንተ ማን ነህ? ዛር ነው ውቃቢ ነው? እኔ ዛር ነኝ። አንተ ነው የተሰጠችው ስትወለድ? አዎ ቡና ሳፈላ ኑር ያለሁኝ። ሐሰን ቃልቻ ይኸውላችሁ፣ ሐሰን ቃልቻ ክርስቲያን ሕይወት ውስጥና ልብ ውስጥ የሐሰን ቃልቻ መንፈስ እና ክፉ አጋንንት ልብና ሕሊና ውስጥ መቀመጥ። ሐሰን ቃልቻ ነው። አጋንንት ነው? ሰይጣን ነው? አጋንንት ነው። ሐሰን ቃልቻ የዚህ መንፈስ ስራ አስኪያጅ ነው ወይም ቢሮው ነው ማለት ይቻላል። የታየ ከራማ የሚባለው ከራማ ከአረብ ሀገር የመጣ ነው። ከራማ ማለት ከላይ ማለት ነው። ከላይ የመጣሁ ነኝ የበላይ ነኝ ሲል ከራማ አለ። ቋንቋ አረበኛ ነው። ከራማ ተባለና ቁጭ አለ። ነገሰና ቁጭ አለ። የታየ ከራማ የታየ አምላክ ተባለ። በቃ አቶ ታየ አሁን የዚህ መንፈስ ስራ አስኪያጅ ናቸው። እሺ ምን ታለቅሳለህ? ወይኔ ጉዴ ፈላ ዛሬ። ለቃለሁ። እናንተ ስንት ዓመት ነው ከያዝካት? 35 ሊሆነኝ ነው። እድሜዋ ስንት ነው? 35 ሊሆናት ነው። ሁለት ልጆች አሉ። የትኛዋ ልጅ ነው? እሺ
ያሟል ልጁ እሱን አሞት ነው ይዛ የመጣችው። ያው አብሮ እኮ አለ። በቃ እናት ላይ ያለው ጠንቅ ከልጆች ጋር ያለው ግንኙነት ሰፋ ያለ ነው። በመናፍስቱ አብዛኛው መወለድ ከተጀመረበት ጊዜ ጀምሮ ወደ ትውልድ የመሸጋገሩ ሁኔታ እየቀነሰ ነው። ችግሩ ማለት ከእናት የእናት አእምሮ መንፈሱ እየቀነሰ ትውልዱን እየቀነሰ አስተሳሰቡን እየቀነሰ ነው የሚኖረው። ትለቃለህ? ተቅማም እለቃለሁ። ምን አረከው? እለቃለሁ። ሆዱን እንዴት ነው የምታመው? እቆርጠዋለሁ፣ ፈልጠዋለሁ፣ አሰቃየዋለሁ፣ አስለቅሰዋለሁ፣ አሰቃየዋለሁ። ለምን? ወድጀው እናቱ ስለምትወደው ነው። አንተም አብረህ የምትወደው? አዎ። እንግዲህ የሰይጣን መውደድ አንዱ ትልቁ ችግር እናቱ በምትወደው ፍቅር ውስጥ እሱ ደግሞ አደጋውን ይሰነዝራል። የሰይጣን ፍቅር ወንዝ አያሻግርም። የዲያብሎስ ፍቅር ወንዝ አያሻግርም። ከቻለ ከወንዝ ማዶ እንድትወድቅ ያደርጋል። ካልቻለ ወንዝ ውስጥ ይደፍቅሃል እንጂ አትሻገርም። ታዲያ ብዙ ሰዎች ይህንን መንፈስ እንደ አንድ ትልቅ በረከት አድርገው እንዲቀበሉ በማድረግ ጎዳና ውስጥ የራሱ ሞግዚቶችን በመጠቀም የራሱ አምባሳደሮችን በመጠቀም ከትውልድ ወደ ትውልድ እንዲህ እየነጎደ የዘር ማንዘራችንን አቅምና ጉልበት እየሰበረ ሲኖር አሁንም አልነቃንም። ምንም አልነቃንም። ፌዘኛ ህዝብና እኮ ፌዘኛ ህብረተሰቦች ነን። በጣም የሚገርም ዜጎች ነን። ስንት ዘመን እንዲህ አይነት ብርቱ የጠላት ጉዳት እያለ መረጃ ሲሰጠን እንኳ መረጃውን አንጠቀምበትም። ስለዚህ ልጆቻችን በአስተሳሰብ ከኛ የወረዱ ናቸው። እንደው በየ10 ዓመቱ እንኳ በየ10 ዓመቱ ስትወስዱ የትውልድ አእምሮ መቀነስ አለ። መቀነስ። በቃ ለምንድን ነው የሚቀነሰው? አይናችን አልተባረከም። የምናየው በእርግማኑ መንፈስ በኩል ስለሆነ ልክ የባላቅ አስተሳሰብና ህይወት አለን። እዚህ በሞዓብ ምድር ላይ እንዳለው ንጉስ አይዞ ዘቀት ሄዳለት ሄዳለሁ። ስንት ናችሁ? ሶስት ነን። ሶስት። እንዴት ነው ጠባይዋ? እዛ ቡና ምናምን ደጋግማ ታፈላለች። ና እስቲ ወደዚሁ። ግን ራሷን ያማታል፣ ብዙ ጊዜ ትጮሃለች፣ ያስጮሃታል። ቡዳ ነው ይባላል። እንሞክራለን፣ አልተቻለም። ቡዳ ነኝ ይላል ግን ሲሸውድ። አዎ ቡዳ ነኝ ነው የሚለው እንጂ ዛር ነኝ አይለው። ዛር ነኝ ብሏት አያውቅም። እንዴት ነው ቡዳ ነኝ የምትለው? ቡዳ ዛር አይወስተርኩ ቡዳ ዛር። አዎ አሁን ተስተካከለልህ። እንዲሁ ቡዳ ነኝ ካለ የተበላ ከውጭ የገባ ቡዳ ይመስላል። ቡዳ ዛር ነኝ ካለ ግን አረጋገጠ። በቃ ማለት ከዘር ማንዘር መጥቶ ራሱ ምን አደረገ ማለት ነው? ቡዳ ዛር ሆነ ማለት ነው። ቡዳ ዛር ሆኖ ምን ማለት ነው? ሌላውንም የምታየውን ነገር ለመብላት ፕሮግራም አለው ማለት ነው። ይሄ በቃ ወደ ሌላው ሳይሄድ እሷ የምትወደው ነገር ላይ ነው የሚያተኩረው። እሷ የምትወደው ልጇን ከወደደችው ልጇ ላይ ነው የሚያተኩረው። ለምን? ምቀኛ ነው። እሷ የልጅ ፍቅር ሲኖራት እሱ ደግሞ ልጁን መንፈሳዊ ህልውናው ላይ አርፎ ጤንነቱን ማወክ ነው። ይሄ ነው ዋናው ተግባሩ። አሁን ለቀት ሄዳላት ሄዳለሁ። ስንት ዓመት ነው ላለ ቁጭ ካል? 23 ዓመቴ ነው። እሱ አይጸልይብህም? አይጸልይም። አጥቅጦ አያውቅም? ኧረ ነክቶኝ አያውቅም። ምንም አላጠቃህም? አትጸልይም እንዴ? ያው አሁን ሲያዝ ነው በቃ እንደዚህ ልጁ ሲያዝብኝ ነው አሁን ጌታዬን እንትን ማለት የጀመርኩት መጸለይ የጀመርኩ። አዎ። በሌላ አቅጣጫ የቡዳው ዛር ደግሞ ለመንፈሳዊ አኗኗር ወይም ለመንፈሳዊ ጸሎት ጉልበት አይሰጥም። ምንድነው የሚሆነው? እንደ ድሪቶ ይሸፍናቸውና ድካም ብቻ ነው የሚሆነው። መኝታው የድካም ነው። አሁን
እንደው በዚሁ አጋጣሚ አንድ ነገር እምለው ከጥቁር አንበሳ ነው አሁን የመጣሁት። ልጁን ትላንትና ወደ አውጥቼ ማለት ነው። ታሞብኝ 1 ወር ከ10 ቀኔ ነው ዛሬ። እዛ ሄጄ ማደንዘዣ ሲወጋ አይደነዝዝም። የእንቅልፍ መርፌ ሲወጉት አያንቀላፋም። መድኃኒት ሲሰጡት ይውጣል ይተፋል። እናቱ ያው በጣም ትወደዋለች፣ ግን እሷ ስትመጣ ትውጣልኝ ነው የሚለው። 1 ወር እሷ ስትመጣ ትውጣልኝ ነው የሚለው። አንተ ቁጭ በል እሷ ትሂድ። ተመልሳ ሄደ። ከወልዲያ ነው የመጣሁት፣ ከሰሜን ወሎ ከወልዲያ ነው የመጣው። አዎ ከወልዲያ ነው የመጣ ነውና ሆስፒታል ላይ ሁኜ እንደዚህ ቦታ ብትወስዳቸው እና እስጢፋኖስ ብትወስደው እኮ ይሄ ልጅ ይድንልሃል ሲሉኝ ከሆስፒታል በቃ እንግዲህ እግዚአብሔር እንዳደረገ ያደርገው እሱ ይግደለው ብዬ ይዤ ወጣሁ። ምንድነው ችግሩ አሉ? ካንሰር ሲጀምር ካንሰር ነው አሉት። ከዛም በኋላ ኢንፌክሽን ነው ተባለ። ከዛ በኋላ ማጅራት ገትር ነው ተባለ። ይሄ ሁሉ ነገር ሆነ። ከዛ አይኑ ጠፋ። ልክ የሚካኤልለት አይኑ ጠፋ። አይኑ አላይም አለ። አእምሮ ሁሉ ተሰወረ። የሚናገረውን አያውቅም። መጨረሻ ላይ ታስሮ የምግብ መርፌ እንዲሰጠው ተደረገ። 16 ቀን ምንም ነገር ውሃም አልቀመሰም፣ እንጀራም አልቀመሰም፣ ምንም ነገር ሳይቀምስ ከዛ ታሰረ። እግሩ በግሉኮስ እየተሰጠው አልተቻለም። ምንም መፍትሄ ሳጣ ሰዎችን እንዲሁ ስታማክር መቼም አንዳንድ ነገር ይሉናል። እዛ ብትወስዱ ሲሉኝ ይዤ ወጣሁ። ወዴት? ወደዚህ ይዤ ወጣሁ። በቃ ዶክተሮቹም ፈርም፣ በቃ ይሄ ልጅ ቢሞት እኛ ተጠያቂ ያለንን በራስህ የገደልከው ተባልኩኝ። እሺ ብዬ ፈርሜ ወጣሁ። የለም አሁን እብጠቱ ጠፍቷል። አይኑስ ያያል? አይኑ ያያል። አሁን በፊት ጠፍቶ ነበር። አዎ በቃ እንደዚህ ይዘው ብትሄድ የሚል ነገር ሲያመጡልኝ እንደዚህ እስጢፋኖስ ይዘው ብትሄድ ምናምን ሲሉኝ በቃ እሱ ነገር እኔም እስከ ዛሬ ድረስ በቃ እግዚአብሔር እንግዲህ ፊቴን ወደ አንተ መልስልኝ፣ ዓለማዊ ኑሮውን እንትን በለልኝ ብዬ እንትን ስጀምር አይኑም እየበራልኝ መጣ። የእግዚአብሔርን ስም ስጠራ አይኑ እየበራልኝ መጣ። አእምሮውም ወደ ነበረበት ተመለሰ። ምግብ መመገብ ጀመረ። ይህም ምልክት ካየሁ ይዤ እሄዳለሁ ብዬ ትላንትና ወደ ይዤ ወጣ። ከሆስፒታል የት ነበርክ? ጥቁር አንበሳ። አዎ ጥቁር አንበሳ። ወልዲያ ነው የምትኖረው? ወልዲያ ነው የምኖረው። ምን ያህል ሕክምና ፈጀ? በገንዘብ እንደው አልደመርኩትም። 18 ሺህ ብር አካባቢ ሳይሆን አይቀርም። ወደ 18 ሺህ። አዎ። እናቱ ላይ ያለው ችግር አልተገለጠልህ? መቼ ላይ? እንደው አልታውቀውም። ከሷ ይመጣል ብለህ አልገመትኩም። ጭራሽ ከሷ ይመጣል ብዬ እንዴት ብዬ አላሰብኩም ጭራሽ። እሷ ተንሰፍስፋ ትወደዋለች። እቤት እያለን እሱም ይወዳታል። ግን አሁን ህመሙ ከጀመረው በኋላ ሆስፒታል ላይ ተኝተን እንግዲህ እናት እያለች አባትን እኔ እናቷ ላይ ይላል እሷን ትሄድ ወደ ቤቷ ሂዳም ነበር ወደ ቤት። በጣም ሲታምብኝ አይኑ ሲጠፋብኝ ነይ ቶሎ እባክሽ ሊሞትብኝ ነው ብዬ ጠርቻት ነው ተመልሳ የመጣችው። አንተ ነህ ይሄን የሰራኸው? ይሄን የሰራኸው ልጁ ላይ አንተ ነህ? እኔ ነኝ። ለምን? ስለምወደው። ስትወደው መብላት አለብህ እንዴ? መብላት የለብኝም ግን ስለምወደው ነው። ስለምትወደው ነው። አጋንንት ነህ? ሰይጣን? አጋንንት ነኝ። ስንት ዓመት ነው? 23 ዓመቴ። እድሜዋ ስንት ነው እሷ? 29። በስንት ዓመቷ ነው ያስካት? አያቷ ተስላ ነው የተወለድኩት እያልኩ እኮ ነው። አያቷ ከእናቷ ስትወለድ ተስላ ተወለደ። ስትካድም ነው የኖረው። ለአያቷ 23 ዓመት ሲሆናት ሞተ። አያቷ ትጋድም ነበረ ለአያቷ? አዎ አያቷ ጋር ነው ያደገችው። እሷን እየካደመች። ስምህ ማን ነው? ሐሰን ቃልቻ ነው የምትባለው? የት ሀገር ዛር ነህ? ስሪንቃ ማለት የት ሀገር ነው? ስሪንቃ እዛው የት ነው? እዛው ወልዲያ አጠገብ ነው። ከአያቷ ነው የመጣሁ ወደ እሷ? አያቷ ነው የመጣሁት። ለምን አረፍክባት ታዲያ? እሷ አሁን እንግዲህ ጠልታለች። ለምን አረፍክባት? እሷ ስለምትወዳት አያቷ ስለምትወዳት። እንግዲህ በመዋደድ ነው የሚሸጋገረው ማለት ነው። ይሄ የመዋደድ መንፈስ እንደ ሰው ሲወዱ በውስጣቸው ባለው መንፈስ ነው የሚወዱት። ያ የውስጣቸው መንፈስ ፍቅሩ ደግሞ ማጥፋት ነው። የእነሱን ፍቅር መገልበጥ ማለት ነው። ዛሬ በየትኛው ዓለም የሚወለዱ ልጆች ከቤተሰባቸው ጋር ካለ መንፈስ ሂደት ውስጥ የተያያዘ ነው። አሊያም በአካባቢው እና በዛ በሚኖሩበት መንደር አካባቢ ያሉ ሰዎች ያመጻ መንፈስም አብሮ ይወለዳል። ይሄ ጸሎት ያለመኖር ምልክት ነው። አሁን እሱ የጸሎት ቤት ቢኖረው ጧት ያምልኮት ማታም ያምልኮት ስግደት ቢያደርግ
አብረው ቢጸልዩና ቢሰግዱ እንዲህ አብሮ ኖሮ ግምቱን አስፍቶ የሚያጠቃ መንፈስ ባልመጣና ይህን ያህል ዘመን ባልፈጀ ነበር። ሌላው ደግሞ ልጁ እናቱ ላይ ያለው መንፈስ ይታወቀዋል። ነፍሱ ነች የምታውቀው። ስለዚህ ጉዳቱ ከእናቱ እንደመጣ ስለሚያውቅ እናቴን ወደዛ ርቁልኝ ይላል። አንዳንድ ጊዜ ምርር ያለ ለቅሶ እናቱን በሚያዩበት ጊዜ ያለቅሳል። እንደዚያ ነገር አያለቅስም? ያለቅሳል። በጣም በምሬት ነው የሚያለቅሰው። ማቆሚያ የሌለው ለቅሶ፣ ማቆሚያ የሌለው። ያ መንፈሱ የሚያሳድርበት ተጽዕኖ ለነፍሱ ሲገባው ነው እንዲህ አይነት ለቅሶ የሚያለቅሰው እና ሆደ ባሻና ነጭናጫ ያደርገዋል። ያ ማለት ከቤተሰብ እየተወራረሰ የመጣው መንፈስ ስነ ልቦናውን ስለሚጫነውና ውስጡን ስለሚያቆስለው ህመሙን የሚያውቀው አባቱ ወይም እናቱ ሳትሆን ልጁ ብቻ ነው። በምታየውና በምታደርገው ነገር ላይ ይቀፈዋል እና ልዩ ፍቅር አይኖረውም። ዛሬ የቤተሰቦች ትልልቅ ግጭቶች የሚመጡት ባደረባቸው መንፈስ ላይ ያለው የመተያየትና እርስ በርሱ እንዲናከስ ለማድረግ የመናፍስቱ ዘመቻ እቅድ እንደሆነም ልንገነዘበው የሚገባ እውነት ነው። አሁን ትለቃለህ? አትለቅም? ስንት ናችሁ? ሶስት ናችሁ። ስማችሁ ሶስታችሁ ማን ነው? ሀሰን ቃልቻ። እነዚህ ስሞች በወሎ አካባቢ በብዛት የሚጠሩ ዛር የነገሰባቸው ሰዎች ስም ነው። ሽመል ተመርከክ። ትንሽ ለመጣል ነበረ፣ አልቻልኩም። ወንት ከልጆቹ ለተነስ አጋንንት ነው ሰይጣን፣ አጋንንትም ሰይጣንም ቡዳም ጠንቋይ ብዙ ነን፣ በጣም ብዙ ነን። አንድ ሺህ ልንሆን ባልዋጥ ነው ጣፍለም። እሺ አንተስ እኔ ምን ትገበር ነበር? ደም ነው የምገበረው። ደም ብቻ? አዎ የሰው ደም። አዎ ከዛ አጋጫታለሁ። ደም ማለት ደም የምን የዶሮ የበግ? የበግ ነው። ዶሮ አትፈልግም? አይ አልፈልግም። ዶሮ አልፈልግም። የበግ ነው። ምን አይነት በግ? ነጭ በግ። ነጭ በግ። አንተ ምን ነበር የምትገበረው? እኔ ዶሮ። ምን አይነት ዶሮ? ዶሮ፣ ቀይ ዶሮ፣ ጥቁር ዶሮ፣ ነጭ ዶሮ። በአንዴ ብዙ ዶሮ ነው የለመድኩት። ስንት ዶሮ ነው የለመድከው? 12 ዶሮ። አረ ምን 12 ብቻ? 24ም ዶሮ ይታረዳል። ዛሩ ትዕዛዝ መስጠት ብቻ እኮ ነው። ያኔ ዶሮዎቹ ደግሞ ቶሎ ቶሎ ነው የሚረቡት። በተለይ ደግሞ መልክ ያላቸው በጣም ይፈለጋሉ። ለዛሩ ግብር አስቀድሞ እንዲረቡ የሚደረጉ የዛሩ ዶሮዎች በጣም ብዙ ናቸው። እንቁላላቸው አይበላም። እንቁላላቸው ክብረ በዓሉ እስኪመጣ ድረስ አይነካም። በማሰሮ ውስጥ በደንብ ይቀመጣል። የክብረ በዓሉ ጊዜ ይጨፈጨፋል። አሁን እንኳን ዶሮ ስማ 12 ዶሮ በአንድ ጊዜ 12 ዶሮ በአንድ ጊዜ 12 ዶሮ ትበለዋለህ? ትቀቅለዋለህ? ብዙ ቀን እኮ የሚደማው 12 ዶሮ ይቀርባል። ከዛ ዛሬ 3ቱ፣ ነገ 3ቱ፣ ከዛ 3ቱ እያለ ይታረዳል። 3 አዎ የሚቀርበው 12ቱም ነው። 12ቱም ነው። ከዛ 3 አንተስ ስንት ዶሮ ነው የሚቀርብልህ? እኔ በግ ነው የምፈልገው። ከድሮም በግ ነው ማሳረደው። በግድ በግ ኖረ አልኖረ ምናምን አይሰራም። እስቲ ቁም ተነስ። አንበሳነ ማለት ነው። አይሰራም። ኖረ አልኖረ አይሰራም። መምጣት አለበት። አዎ ከጠፋ ደግሞ መሰባበር ነው። እንዴት ነው መሰባበረው? በቃ እቃውን መስበር ነው፣ እሷን ማጋጨት ነው፣ ከቤተሰብ ከባሏ ከምኗ ማጋጨት ነው፣ ወርቋን መውሰድ ነው። ከዛ ይቀልልኛል። ቀለል ይልሃል። ስታጋጨው ምን ስትለው ግብሩ ቀለል ይልሃል። በግን በግማ አይቀርም። አሁን እኮ በዓልን ልዋል ብየው ነበረ፣ እምቢ አለ ባለቤቱ። የታል ባለቤቱ? አለ እዛ ጋር ነው። ና ባለቤቷ ለካ ተደራድራችኋል ማለት ነው። በዓል ልዋል አልዋል። ና እስቲ ይገርማል። ባሏ በቃ በዓል ልዋል አልከው። በዓል ልዋል ስለው እምቢ አለና መጣኝ። እዚህ ለምኜው ነበረ በዓል ልዋል እባክህ ብለህ በዓል ልዋል እባክህ ምን እንዲታረድልህ ፈለግ? አዎ ተደራድራችኋል እንዴ? ማለትም ወደዚህ ወደ ቤተ ክርስቲያን ላመጣት ስል ለምን ከበዓል በኋላ አትወስደኝም ትለኛለች አለች። እሷ አንተ ነው የተናገርከው ለሱ? አዎ
ሲጨቀጭቀኝ በዚህ ነገር ሲቀጠቅጠኝ በዚህ ለማቁጠር አዎ ሲቀጠቅጠኝ መጽሐፍ ጸሎት መጽሐፍ ብሎ ይዞ መጥቶ ሲያሰቃየኝ ለመንኩት። በዓል ለዋል ባክህ ብዬ ለመንኩት። እምቢ አለ። በዘዴ ነው የለመድከው? አዎ በዘዴ ነበረ። በዓል ለዋል። አዎ በዓሉ ለአንተ ምን ጥቅም ይሰጣል? ወይ በጣም በቃ ማስደስታት ቀን ቢኖር እሱ ነው። ትዝታ ነው። አዎ በጣም በቃ በዓል ልዩ ነው። ልዩ ነው። በቃ በዓል የምትቆጣባቸው ጊዜያቶች የትኛው ላይ ነው? ምን ሲቀርብህ ነው? በግ ሲቀር በቃ ምንም ሰላም የለም። አዎ አንድ ጊዜ በግ ሳይታረድ ቀርቶ ለሆነ በዓል በቃ ከዛ ደሟን የእሷን ደም ጭርስ አረኩት። እንዴት ነው ደሙን የሚጨርሰው? በቃ ብሎ አመማት፣ በጣም አመማት አንድ ቀን ማለት ነው። እና አላወኩም። በበዓል ሁልጊዜ እንጨቃጨቃለን ከመምጣቱ በፊት ማለት ነው። አንዳንዴ ይሞላለኛል። እኔ አላቅም። እኔ እንደዚህ ማለት በዓል ሲኖር ለማክበር ያቅሜን ያህል እሞክራለሁ። ነገር ግን ሁልጊዜ በዓል ሲመጣ ይሄ ካልተደረገ ብላ ትጨቀጭቀኛለች። እኔ ካላደረኩኝ ደግሞ በቃ ቤት ውስጥ እንበጣበጥ እንላለን። ወይ ወደ ቤቷ እሄዳለሁ ወይ እኔ ወደ ቤት እሄዳለሁ። ጭቅጭቅ ማለት ነው። እዛ አንድ ቀን በጣም አመማት። ወሰድኩኝ ግለሰብ ሆስፒታል ወስጄ ባስመረምራት ምን ብላት ምንም በሽታ የለም በቃ ሪፈር ተባለና ጥቁር አንበሳ ወሰደ። ጥቁር አንበሳ ይዣ ሲሄድ ድንገተኛ ገባን። ስናናገራቸው ዶክተሮቹ ሂድና ደም አምጣ ከዛ አሉኝ። ከደም እንትን ከሚባልበት መታወቂያ ማላስያዝኩም። ደም ሲሰጥ መታወቂያ ምናምን ይያዛል። መታወቂያ ማላስያዝኩም። ወዲያውኑ 2 ተሰጠኝ። ሌሊቱ ሙሉ ወሰደች። ወደ 10 ሰዓት ነው 6 ሰዓት አካባቢ ወደ ቤት ገባ። አሁን እየቀጠቀጥከው ነበር። ላንተ ይነግርሃል ዛር ነኝ ብሎ በቃ እኔ እዚህ ካሴቱንና ካየው በኋላ ጎረቤት ካሴቱን አየሁኝ። አንድ ቀን ቅዳሜ ቀን አየሁኝ። እሑድ ቀን መጥቻ አስጠመቅኳት። እሑድ ቀን ሁኔታዋን ሳየው ደስ አላለኝም። ከዛ በኋላ በቃ ጠንቋይ ምናምን ነው የሚለው ምንድን ነው ወደዛ ውሰድልኝ ትለኛለች። አንብቢ ግድ የለሽም ምናምን እኛ አይኔን አሳመመኝ። አንድ ቀን ባነበው አይኔን አሳመመኝ። አዎ ደግሞ ያስጠላኛል። እንደዚህ አይነት ነገሮች ምናምን ያስጠሉኛል። እንዴት ነው የምትወደው ታዲያ? ምን አይነት ነው የምትወደው? ስሚል ቦታ ደስ የሚል ጭፈራ ያለበት ነው ደስ የሚለኝ። እኔ ጭፈራ ያለበት እሺ። አዎ እንዲህ ምናምን በቃ እኔ ደስ አትለኝም ነበር። አንተ እንዴት ምን ትለኝ ነበር? አንተ በራሷ ውስጥ ሆነ ሰውዬ ያስጠላል። ውሸቱን ነው እለዋለሁኝ። ይሄ ካሴት ምናምን ምንድን ነው? አላይም አልሄድም እዛ አልሄድም እለዋለሁ። ግን በ21 ሸወደኝና እዛ ደርሰን ስንመጣ ወደዚህ ያስገባኝ። በቃ ከዛ ተያዝኩኝ። ተሸወድክ? አዎ ተያዝኩኝ። አዎ ስንት ናችሁ? 5,000 ነን። ምን አልከኝ? 5,000 ነን። 5,000? አዎ ስንት ናችሁ? 5,000 ነን። 5,000 ነን። 5,000 ምን? 5,000 ሰይጣን ነን። ሰይጣን 5,000? አዎ ሰይጣን ነን። 5,000 ሰይጣን? አዎ በል ተመርከክ። አብለው ተዘጋጅ። አንተ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በመድኃኔዓለም በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። ቶሎ 7 ጩና ታረጅ እናቴ ልሻ ስጣታው ምናቸው አላቃቸው። መጽሐፉ ያስጠላሻል አይደል? አዎ ያስጠላኝ ነበረ። ትጠመቃለች። ሂድ በል በርቺ። እሺ አሳልሞኛል። በርቺ